አረ ይሄ ትራፊክ ቢግላቪ እንደ ሪስፔክት ምንድነው በ90 የምንሄደው? አረ በ30 ዝም በል። ጧት ፈረስት ነዳጅ ትሪፕል ነው በ3 ነው የሚባዘው እኮ በ30 እኮ ነው። ግላቭ አምጣ። ማን በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቻው ያለ ነገር ጨርሷል። ላይተር አለ ላይተር የለም። በኋላ ፈታ እንልም። እሺ ይታል ቁልፉ ይታል። ቻሌንጅ አሸንፌ ነበር። ቦንዳ ቤት ይታል። ይሄው መረከብ ትችላለህ። ይሄ ነው። አዎ ይሄ ነው። ያው ነው። ባለፈ ካሳይሽን ጎል ላይ ፓንትና ጦስ ማሻይ ጎል እሱ ለብሾ ነው። በኋላ አውልቅ ያቀብል እዚህ ጀመር ደግሞ ይልሽ ቦን አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። በደንብ አጣምጥ። ይኸውልህ ፕላኑ ነው። ይኸውልህ በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀኔ ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው ባረክ እንዴ ዋሽንት ይልፈነዳ ምንድነው? ሸና ነው አንዴ ሸና ነው። እኔ እዚህ ጋር ቀድሜ ያለው አንዴ ጥሩኛልሽ እና እናት ሸና አለ። ያው ጫፉ ወጥቷል። እኔ ቀድሜ ያለው ልሽ እና እናት ሸና አለ። ጥሩኝ ነው በእናትህ አንተ አትከራከረኝ። ሀቢባ ጋር ነው የምከተለው። ማናት ሀቢባ? እሱን እዛ አሳያለሁ። ይል እንደዚህ እንዳያስኩት ነው የምሄደው። ሀቢባ ጋር ፍትህ ነው ማሰፍ ነው። እዛ እንተያያለን ከሀቢባ ጋር። ሰላም ነው ሀቢባ? ሰላም አለ። ምንድነው በእጅ አንጠለጥ? ይሄ ማስረጃ ምን ሆነ ነው? እዛ ሰፈር ላይ ነው ልሸና ስሉ ለምሸናበት ቦታ ልሸና ስል ነው ቦታ ላይ ከለከለኝና እንደዚህ እንዳያስኩት ሳልሸና እንዳያስኩት ነው እዚህ መጣሁት። አንቺ ጋር ጉዳዩ ከባድ ነው። ሀቢባ ጋር ሂድ እንዳያስከው ብለውኝ እኮ አልሸናሁማ። አልሸናሁትም። በቃ ሸንተው ነው ጉዳይ ነው ይልኝ። እኔ አንቺ ችግር የለውም እና ይልኝ ሸንተና። እስከዛ እንዳንበሳ ተወርጅልኝ። አረ ሂድ ሸንተና በእናትህ በተወደደ ብላ ወጣ። እኔ የምልህ ባለቤት እንዴት ነሽ? ጠፋች እኮ ካዩት ቆዩ። እባክህ ነገ ልትሄድ ነው። ሀያቷ ታመው ልጠይቃቸው። ለዛ የጠፋችው። ሀያቷ ታመሙ? አዎ። ወይኔ እኔ እናት ታውቃቸዋለህ? ምኑን? አይ ካንተ አፍ ስለምሰማ ነው። መልካም ናቸው። እኔም አላውቃቸውን አንተ እንዴት አወክ ብዬ ነው። አይ መልካም ናቸው ስለሰማሁ ነው። ከሆነ ንገረኝ እስቲ ወደ ሀያቷ ገንዘብ ስጣታ። ሄዳ በደንብ እንድጠይቃቸው ገንዘብ ስጣት ቢያንስ እንጂ በቃ እኔ አሁን 30-40 ሺህ ያስብኩት ስጣት። ውይ ምን ታረጋለች? ቆሎ ማይገዛ ብር እና ስንት ላይ ይታሽጓ እኮ አይገዛም። 100 ሺህ ብር ስጣት እንጂ በደንብ ሄዳ ጠይቃቸው። 100 ሺህ ብር ስጣት በቃ ስጣታለሁ። እኔ ለሱ ያልሆነ ስጣት እንጂ ነገ ትኖራለህ እንደሆነ ስራ አብረን እንድንሄድ ብዬ ነጋል እኔ ፊልድ እኮ ልወጣ እኮ ነው ለአንድ ሳምንት ያህል። ነገማ አታገኘኝም። አንተ አስተማሪ አይደል እንዴ? እኮ መደቡኝ እኮ። ወዴት? ወደ ሚስት ሀገር ነው። አትሽሽኝ፣ ቆመህ አውራኝ። የምን ሚስት ሀገር? ወደ አሶሳ ተመድቤ ነው። አይ ወደ ስራ እኮ አትሽሽ ወደዚህ። ኧረ እኔ አልሽ ምን አጥፍ ምን አደረኩኝ? ማን ማገጠብን? ማን ማገጠ? የፈለግከውን እንደሚሰማው። አረ ይሄ ትራፊክ ቢግላቪ እንደ ሪስፔክት ምንድነው በ90 የምንሄደው? አረ በ30 ነው። ዝም በል። ጧት ፈረስት ነዳጅ ትሪፕል ነው በ3 ነው የሚባዘው እኮ በ30 እኮ ነው። ግላቭ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ይሻላል። ኧረ እባክህ እውነት ቢግላቪ እንደ ብሪስ ይሄ አንደ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናት ይተሙት መንጃ ፈቃዱ ፒፕ አድርገው አይሰራም። እንካ መንጃ ፈቃዱ አይሰራም። ክለብ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። ኧረ አውርደው የኔ አባት ደብሉ ላይ ላወርደው። ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮላ ያዘው። ኮሮላ ኢን ዘ ቢልዲንግ። ሲጀመር ኳሷ እኔ ጋር ስትደርስ አራት ማዕዘን እየሆነች ነበረ። ዳኛው ራሱ የመጀመሪያውን ቢጫ ካርድ የሰጠኝ እኮ ፋውል ስለሰራው ሳይሆን ምንም የለኝም ዳቦ ገዛልኝ ስለው አሳዘኘው እኮ ነው። ሜዳው ራሱ የካርኬቴን ጩት በጣም እየጨመቀ አስቸግሮኝ ነበር። እኔ አራጋቢዎቹ ራሱ ግራና ቀኝ ቆሞ እኮ ሲያራግቡ እኔ በጣም በርዶኝ ብርድ ብሎኝ መሀል ጨዋታ ላይ እኮ ጋቢውላ ጠይቄያለሁ። ታስታውሳለህ? አላስታውስም። እኔ ቮሊቦል በእግሬ የምጫወት ልጅ ዛሬ ምን እንደነካኝ ያልገባኝ፣ ግን እንደዛም ቢሆን መካድ ማትችለው ነገር አለ። በጣም ጎበዝ ኳስ መቺ እንደሆንኩ አይታል። 13 ኳስ እኮ መትቼ እኮ አንዱንም ኳስ በረኛው አልያዘው አልመለሰብኝም እኮ። መቼ ወደ በረኛው መታ እንዳለ ወደ ውጭ አይደል እንደ ወጣው። ታዲያ ዋናው እኮ በረኛው አለመያዙ አለመመለሱ እኮ ነው። ጎሌ ቢሆን አግብቼዋለሁ ማለት ነው። ደግሞ ዳኛው 90 ደቂቃ አልቆ 6 ደቂቃ ጭማሪ ሲጨምር ሰዓት ለመግደል ብዬ ወደ ላይ መተዋት ኳስ እኮ እስካሁን እኮ አልተመለሰችም ማለት። እየተመራን ነው ሰዓት የምገለው። እየመራን ቢሆንስ ብለህ ለምን አታስብም? ገድዬዋለሁ ማለት እኮ ነው። ሰዓቱን ደግሞ ኦፍሳይድ ራሱ እኮ አልገባውም እኔ እግሬ ጭቃ ነው ብለህ ነው። በዛ ላይ መጨረሻ ደቂቃ ራሱ ቀይ ካርድ አየ። በዛ ላይ ተሳስተ አንድ ኳስ አላቀበልክ። ለምን ይመስልሃል? እኛ ኢትዮጵያኖች እንግዳይ ተቀባይ ስለሆነን ማለት ነው። በቃ እኔ ኳስ መቀበል ላይ ነው እንጂ ማቀበል ላይ ብዙ እየሰራው አልነበረም። ደግሞ ቀይ ካርዱን እኔ አላየሁም፣ ጨፍኜ ነበር። እንደዛ ፎክረ እንኳን አንድ ተጫዋች ሳትልጥ ነው የወጣው። ለምን ይመስላል? እግሬን እኮ አነክቶት እኮ ዶልዱሙ ደንዝዞ እኮ ነው እግሬ። እንዴት ልላት? ቀጣይ ግን ማለት አስሞርጀው እመጣለሁ። ይኸውልህ
አስጆ መጣለሁ። ተጫዋች አይደለም ደጋፊ አይቀረኝም ስልጥ ሳስገባህ አይደል? ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት። እሺ መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ። የእሷ ምን አይነት ነው እንዴ? ያው እዚህ ድረስ የመጣሁት ሊሊን እንድትድሩኝ ፍቃዳችሁን ለመጠየቅ ነው። አንተ ያማል እንዴ? እኛ ፍቃዳችንን አንሰጥህም። ለምን? እኔና ሊሊ እኮ በጣም ነው የምንወደደው። ለምንድን ነው ፍቃዳችንን ማሰጥ? ሊሊ እኮ ውሻችን ነች። እሺ ሚጢንስ? አንተ የድመቴን ስም አትጥራ። ተሰሚያለሽ? አንቺ ነውጣ እኔም ባትፈሪ ፈጣሪሽን ፍሪ። ከቤት ከወጣሽ እንደ ቀልድ 7 ቀን ሞላሽ። 7 ቀን ሞላሽ። ልጁ አልቅሶ እንጥል ወርደሽ እንትትቦን ደፍኖታል አሉ ሐኪሞች። ከተመለሽ ወደ ቤትሽ በጊዜ ተመለሽ። ይሄን ልጅ ካልመጣሽ በዚች 2 ቀን ውስጥ ጉዲፈቻ ልከውና እናት እንደሌለው ነግሬ ሲያድግ ነው እንዲረዳ ያደርገዋለሁ። የሙት ልጅ ነው እለዋለሁ። ትሰሚያለሽ? ከገባሽ ወደ ቤትሽ ዛሬ ሌሊቱን ግቢ። ዛሬ ሌሊቱን ግቢ። ጎረቤት ምን አለኝ እንዳት ያንቺን ቦታ ሰራተኛዋ ተክታ ቆንጆ ነገር እያደረሰችልኝ ነው ለኔ። ቆንጆ ነገር ዛሬ ሌሊቱን ካልመጣሽ ነገውኑ ከልጅቷ ጋር መዘጋጃ ሄደን ቋሚ ያረግልሻለሁ። በምን አለቀስኩ እንዳት ነግሬሻለሁ። ኤልያስ ምን አለት ያልሽ ውርድ ከራሴ ከገባሽ ዛሬ ሌሊት ግቢ። ወንድሜ አባቴ እኔ ወንድም በእናትህ ቦሌ አካባቢ እንድታደርሰኝ ነበር። ቦሌ አካባቢ እና ያዝነው ደግሞ 300 ብር ነው። ተባበረ 300 ብር። ስንት ናችሁ? 6 ነን። 6 ችግር የለውም። አንተ እሺ በል እንጂ እኛ ተደራርበን እንቀመጣለን። ብሩን ብታካፍለው ግን ለእያንዳንዱ ሰው 50 ብር እንደሚመጣ ታውቃለህ? አንተ በታክሲ ቤት ስንት ብር ያወጣል? ወንድም 80 ብር ያህል እኮ አንድ ሰው ይጨርሳል። ታውቃለህ እኮ አንተ አትተባበረንም። እኔ ችግር የለውም። መኪና ክይዘሉ ልሰራ እኮ ነው የወጣሁት። ለምን ምንቀኝ አይደል? እንደዛ እኮ አይደል? ንቀት እኮ አይደለም። አንድ ትተባበረኝ እኮ ነው። አትሄድም? ቆይ ጠብቀኝ እኮ ነው ያልኩኝ። እያዘጋኝ እኮ አልሄድም። እሺ የታል ቁልፉ? የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ባለፈ ካሳይሽን ጎሏል። ይሄ ፓንትና ጦስ ማሻይ ጎሏል። እሱ ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ፣ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ፣ ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ይሄ ኮለ ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመርሽ ደግሞ ይሄን? ይኸውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። አልሞቱም እባክህ። እኔ የምልህ የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው። እኔን ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነው። እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አዎ አለች፣ እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥን። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም። ጭፈራ ምናምን ነገር እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ገብተን ጥቅልል ብለን ታጥበን ለጥን። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። እኛ ጊዜ እኔ ኳስ ስንጫወት ማለት ነው ሌሎች ተጫዋቾችን መላጥ ብቻ አይደለም እከትፍና አቁላላ ሁሉ ነበር። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪፕቱ አጥቼ እኮ ነው የተውኩት እኮ። አባቴ ነግሮኛል ችሎታውት። ማንም ነው የሚያውቀው የኔን ችሎታ። እንደውም የሆነ ጊዜ አንተን አባት ራሱ ሎጭ አብልጨው ማለት ነው አጋዝቷል ጠግቦላ። ይሄን አይነግርህም በጣም እርግጠኛ ነኝ። አዎ አልነገረኝ። እኔ እኮ ማንቀርቀብ ራሱ እኮ በጣም ጎበዝ ነበርኩ። የሚገርም የሆነ ጊዜ የሆነ ሰውዬ ሳንቀረቀብ አይቶኝ የገዛ ሱቅ ውስጥ መርካቶ ድረስ ወስዶኝ አንቀርቃቢው ላርጎኝ ነበር። እኔ ኮኮብ ከሰማይ ላይ ቢወርድ በእግሬ ነው ኮንትሮል ማረገው ያልኩ ነው። ታዲያ ጫማ መች ሰቀል? ኧረ እኔ ማን የሰቀለው? እኔ አልሰቀልኩም። እስካሁን እየተጫወትኩ ነው። እንዴ የት ቴሌግራም አባ አራበኝ
ምን ራበ ወንድሜ አይዞ ታስታውቃለህ እንደራበ ቆየ ከበላ ጌታ ሆይ አይዞ ወንድሜ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ ያማረህን ምትበላበት ቀን ይመጣል ሸክላ ጥብስ ጎረድ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ አይዞ እሺ ቀና ብለህ ተራመድ ዛሬ እኔን ጥሎልሃል ለማን አባቱ ብለህ ነው ዝቅ የምትለው ና ያዜን ያሻህን ብላልኝ ወንድሜ በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ ዳቦ እንኳን አይችልም እኮ የድሃ ችግሩ እኮ ነው አምጦ እንደው አንተ ግን በጣም ወንድ ነህ የእውነት ሰው ተመቸሽ በጣም ጣፍቶኛል ጥሩ ሰው ነህ ወይኔ ደነገጥክ እንዴ አይዞ አታልቀስ ኢትስ ፋይን ውሸት እኮ ነው ይሄ ውሸት ነው ኢትስ ኦኬ ጉጉ በጣም አልጋሽ ልጃችሁን ለልጃችን ብለን ነበር ያው ተመቻምቻው ያለ ነገር ጨርሷል ላይተር አለ ላይተር ይዘው በኋላ ፈታ እንልበታለን እና ምን አሉ ተስፋ አሉ ከዛ ባሻገር ደግሞ ያልተጨሰ አራፓኩ ሲጋራ አሉ አረ እሱማ ምርጥ ነው እና ጥሎሽ ምናምን ጥሎሽ ወረ ተጠምዶ አልጋሽ እንዴ አልጋሽ ቤተሰባይ ከየት ነው ምናምን እሺ ነው ዋይፋይ ምናምን ዋይፋይ የላችሁ አጭምሪ ሚስቶት ሉ ሰዳታ አረ ትችላለህ የአንድ ወር ዋይፋይ ምህቷም አለች አረ እባክህ እስቲ ያቺን ሄኝ በስ ይሄ ይሆናል በቃ ይሆናል ሰዳታ አንድ ላይ በቃ ጫናቸው ሰለሞን አንድ ላይ ጫናቸው በቃ ይመቻችሁ ጋሽ